ሰላም ቤተሰብ እንዴት ናችሁ? ሰላም ብያለሁ። እኔ ደህና ነኝ። አሁን እንደምታውኝ አልহামዱሊላህ። አሁን ከበድ ባለ ነገር ነው የመጣሁት። ምናልባት ለእናንተ ትክክለኛ ሂሳብ ቆም ብሎ ነው የምናገረውን እስከ መጨረሻው ሰምቶ አዳምጦ ኮሜንት ለሚኮምት ይህ ለኔ በሳል ሰው ነው። ዝም ብሎ የመጀመሪያውን ወሬ ብቻ እንዳዳመጠ ምንም ሳይረዳ መስማትና ማዳመጥ በነገራችን ላይ ይለያያል። በትክክል አዳምጦ ተረድቶ ያልኩትን ተንትኖ ሂሳብ ሰርቶ ኮሜንት ላይ ይጻፈ ሰው ለኔ ያ እውቀት ያለው በሳል ሰው ነው ብዬ ነው የምለው። ሁላችሁንም በሳል ያደርጋችሁ ይህ ቪዲዮ የሚደርሳችሁ ማለት ነው። ቫይራል ያውጡት። በሃና ጉዳይ ሁላችሁ መረጃ ልጁን ስጠን፣ እኔ ሚስቴን እና ልጅን ሰጣለሁ እንለዋወጥ ነው ያልሁኝ። ዛሬ እኔ እሱን ልጅና ሚስት ተቀብዬ ይሄን መረጃ አሳልፌ የምሰጠው እነሱ የሚሰሩት ፖሊስ ጋር እንደሆነ ምንም ጥርጥር የለውም። የመን እኮ ፖሊሶችን በሉ የመኒውን በሉት ባለቦታው ደላላዎች የገቢ ምንጭ እስከሆነ ድረስ አብረው ነው የሚሰሩት። እና የአባተን መሬት ተሸክመህ መጥተህ ነው እንዴ ከገርባ ከዛ ከማን ነው የምትለኝ ከጅማ የመላይ ቤተሰብ የምትቀመጠው ብሎኬት አቁመህ ሸሃሽ ሰርተህ የምትኖረው? ገና ሲታሰር ገና የፊት ተይዞ መሸዋር ላይ ሲገባ እውነት ነው አጣለው አትስደዱኝ አትላኩኝ ወደዛ ነው ያውቃላ። በቀይ ጢስ ግንባሩን ይሉታል። በቁማር ልሱ የገደላት ቆሻሻ። ዋናው ትልቁ ነገር ያለው ድንበር ከደረሰ ማንንም እንደማይተው በህይወቱ ምን እንደሚደርስበት ምን ችግር እንደሚመጣበት እዛ ላይ እንዴት አድርጎ ሚስጥርን እንደሚያወጣ እንዴት እንደሚቀጠቀጥ በደንብ ያውቃል። ላይቭ ላይ መጥቶ ነው አይደል የሚፎክረው። ከዚህ በኋላ አካውንቱን የገጠር ልጅ የሚለውን አካውንት እየገባችሁ ሪፖርት አድርጉበት፣ አዘጉበት። አሁን አዘጉበት። በቃ 30 ሺህ 40 ሺህ ሰው ተሰብስበው ለልጅቷ ታስባለ። አካውንቱን አዘጉበት። ሂሩ ሪፖርት አድርጋችሁ አዘጉበት። ከአካውንቱ መጀመር አለባችሁ። ለምን አባቱ ነው መጥቶ አፉን የሚከፍተው? እዚህ ሂሩ ዳይ 3000 እኔ ጋር ያላችሁ ሰዎች ተበቃላችሁ። አካውንቱን አዘጉበት። አንድ አይነት ሪፖርት አድርጉ። ለሴትነታችሁ ትቆረቆራላችሁ። የሴት ልጅ መደፈር፣ የሴት ልጅ ችግር ያማችኋል። የሴት ልጅ በዚህ ልክ እንደዚህ መሆን ያማችኋል። አካውንቱን ሪፖርት አድርጉበት። ሂዱ የገጠር ልጅ ያላችሁ ሰርች ያረጋችሁ ሪፖርት አድርጉበት። 1000 ሰው ትበቃላችሁ። ደጋግማችሁ ሪፖርት አድርጉበት። ከዛ በዚህ በ24 ሰዓት ውስጥ መደረግ ባለበት ነገር መደረግ አለበት። ልጁ መያዝ አለበት። ለህግ ሳይሆን መሰጠት ያለበት ተይዞ የፊጥኝ የመን ድንበር መመለስ አለበት። ያን ጊዜ መነኝ ምንም ጫጫታ ጋጋታ ራሳቸው ወደው ፈቅደው ያመጣታል። እና ይመች ለራሳቸው ለልጁ ስለሚፈሩ ቀድመው ልጅቱን በእንደዚህ አይነት ቦታ አገኘና ብለው ልጅቱን ያመጣታል። አለች አይደል በህይወት ላይቭ ላይ ነው። አሁን ላይቭ ላይ ነው። ይሄ ጽልማ ሞታ ምረኛ ላይቭ ላይ ነው። ምንም በቃ አትድከሙ። ሌላ ሀገርም ያላችሁት በገንዘብ ነው ማገዝ የምትችሉ። ለሚያደርጉ ሰዎችና መስራት ለሚችሉ ሰዎች ሪፖርት አድርጉበት። በአጠቃላይ ሄዳችሁ የገጠር ልጅ ያላችሁ ሰርች እያረጋችሁ በአማርኛ የገጠር ልጅ ብላችሁ ሰርች እያረጋችሁ ሪፖርት አድርጉበት። አካውንቱን አዘጉት። ምን አባች ትሰራለች? ምን የሴት ልጅ ጥቃት ያመኛል። አንድ ሴት ልጅ እንደዚህ ማለት ገስት ላይ የተንጠለጠቅ ካለፍልፍ ከለ ጀግና ከለ ወሬ አንቺ ጀግኒት ከለ ለመባል በቃ ተውት። ሂዱ ሰርች እያረጋችሁ የገጠር ልጅ ዝም በል እናትን ዝም አረግላለሁ። የጥንብ ልጅ እኔ ጋር መተህ እንዳትነጋገር ቁስላ ምረኛ ጥንብ ልጅ ማን አባ እኔ ጋር ነው የምትነጋገረው? እኔ ሌላ ሰው መስላለሁ? እኔ እንዳልልም ሰው እኮ አይደለም። ቀጠቅጥልሃለሁ። ዝምባም ልጅ እናንተ ይሄ ደላላ ባል ደላላ እየደከለሽ ደላላ አስረግዞሽ የመጣሽ በደላላ ስም የምትኖሩ ቤት ነፃ የምትኖሩ እነዚህ በዳ የሚመጡ ልጆችን መደብደብ ሳይቀራችሁ ደረቂጣ ያበላችሁ አንድ ቤት ተቀምጠሽ የሴት ኃላፊ ይሆንሽ ነሽ። እዚህ እየመጣሽ አፍሽን የምትከፍቺ ጥንባታም
የተክሌ ሚስቶች እኮ አላችሁ፣ ከመቶ በላይ ትሆናላችሁ። እየደከለ ይላካችሁ ተክልዬ ስልክ አታነሳልኝም፣ ይመች ስልክ አታነሳልኝም እንደዚህ የምትሉ ዝምባሞች አላችሁ። እናትሽ አፈር ትብላ። ኧረ ጥሩ ሰርተሃል ከሌ ከዚህ በኋላ ጥሩ ሰርታችኋል ለመባል ይሄ ልጅ በተግባር በቃ ህዝብም ጥሩ ነገር እየሰራ ነው ተብሎ ይነገርላችኋል። ህዝብም ጥሩ ነገር እየሰሩ ነው እንባላለን። ገንዘብ የማይሰራ የለም። ሰብሰብ ብለህ አውጣ። ምን ለኛ እንኳን ለልጅቷ ለኛ ጠግበን ለምንቀመጠው እዚህ ላይቭ ላይ ስንቀጣቀስ ጌም ለማንም ጋለሞት አይደለም 1000 2000 ዶላር የምትሰጡት ምን ችግር አለው? እናዋጣለን። እኛም ያለን እናዋጣለን። ገንዘብ የማይሰራው ነገር የለም። ይከፈላል። እሰሩት። አስራችሁ ይዛችሁ ገንዘቡን ጠይቁ። በዚህ 4 ሰዓት ውስጥ የፈለጋችሁትን ገንዘብ ጠይቁ። ከየትም ማሰባሰብ እናመጣለን። በህግ ግን እንዳታስይዙት። የፈለጋችሁትን ገንዘብ ጠይቁ። የፊጥኝ አስራችሁ ግን እኛ የምንልክበት አድራሻ አለ፣ እንፈልጋለን። የመን እንዲመለስ የመን እሷም የመን ያለችው ለኢጋማ ነው የሄደችው። ያን ሁሉ ገንዘብ አውጥታ አንተም ኢጋማ አሰርተው ላላርና ይመች ኢጋማ ይቀደዳል። በደንብ ትቀጠቀጣለህ። እንደሷ ምስጥሩንም ብታወጣ መቀጥቀጥ አለበት። ለሌላው መማሪያ ይሆነ። ይሄ የገልቦ ሰጥ ልጅ ሲጀመር አንተ በጨለማ ላይ ተወለድከው። ጨለምተኛ ዘገምተኛ ነህ። እውነቱን ቢናገርም ያዙት። እኔ ገንዘቡን አሰባስቤ እሰጣለሁ። አንተ የሸርምጣ ልጅ መተህ እዚህ እንዲፎከርክ ማደረም ተረጋጋ ትለኛለች። ወዴት እንነጋገር? 10 ቀን እኮ ሆነን ጋይስ። ይወራል። ገንዘቡን እኔ አሰባስቤ እሰጣለሁ። የፈለጋችሁትን ገንዘብ ጠይቁ፣ ያዙት። በቃ የታባ አስተኩሳለሁ። ገንዘብ መስራት የሚፈልጋል አይደል? ብሎኬት የምትሸከማለህ ያዝና እሱን የፊጥኝ የ3 ዓመት ደሞዝ ይሰጣል። በሰላም ሀገር ትገባለህ። የፊጥኝ አስረ ትልከዋለህ። ይሄን ወላ የፈለጋችሁትን ገንዘብ ይሰጣል። ያዙት። ማድረግ አንችልም። አኛ ላይቭ ላይ ነው ያለነው፣ ሚዲያ ላይ ነው ያለነው። ቀልል ያለ ወንጀል ከምትሰራ እሱን የፊጥ ታስራለህ፣ ወደ የመን ትልካለህ። አንተ በሰላም ያን ጊዜ የፊጥ ሲታሰር ገንዘቡን አይደለም እሷን ቀርቶ ብዙ መረጃ አለ፣ ብዙ መረጃ ያወጣል። ወደ ይመች ራሱ ወጥቶ ይቅርታ ጠይቆ ልጅቷን በሰላም ያስረክባል። ይሄን ቂንጢዛዬ ወሸላው ቢኖርም ስለማያገለግል ፖፖ ያፉ ስፋት ራሱ ግማታ። እኔ ማለት የሚፈልገው አሁን አካውንቱን ሪፖርት አድርጉ። ሄዳችሁ ለጊዜው ማድረግ የምችለውን እኔ ቲክቶክ ላይ እዚህ ሚዲያ ላይ ማድረግ የምንችለው ሪፖርት አድርጉበት አካውንት። ከዚህ የተረፈ እዛ ያላችሁ ምን እንደምትሰሩ ብዙ ልጆች አላችሁ። ያዙት። የፊጥኝ ሰሩት። አስራችሁ ደውል። የምትፈልገውን ገንዘብ ይሰጣል። ቀጥታ ወደ የመን ትልከዋል። ያትም አፈላልጋችሁ ያዙት። ሱዳን ያለ እዛው ሳውዲ ያሉ ብዙ ነገር መስራት የሚችሉ የፊጥኝ አስረው ለእናንተ መስጠት የሚችሉ እንከፍላለን። በዚህ ያራሳ እንከፍላለን። የታባ ገንዘብ ፈላጊ ብዙ ነው። ለዛ ዋሃ ምናምን እያልክ አትሰቃይ። የፈለከውን ገንዘብ እሱን አስረህ ይዘና የፈለከውን ገንዘብ ይከፈላል። ዘመቻ ወጡ። የአመት የ3 ዓመት ደሞዝን ተቀብለ በሰላም ሀገር ትገባለህ። አንተም ለልጅቷ የልጅቷን ሩህ ነው የገዛ በሰላም እንድትወጣ ነው የምታደርጉ። ይመች ራሱ ጥቅን ብሎ እየየ ብሎ ይመጣ። እኔ እንደዚህ ቁርጥ የሆነ ነገር የምናገረው ምን አባያ ሚያም ሄዱ። ሪፖርት አድርጉበት። ለልጅቷ የምታስቡ ሪፖርት አድርጉበት። እናቷ አፈርት ብላ ነው። አንድ ሰው እንዲያሳየኝ ይፈልጋል። አሁንም ድጋሜ ነው የምናገረው። የፊጥኝ ሰሩት። የፊጥኝ አስረህ ይዘና አድሬሳችን አላችሁ፣ ቴሌግራማችን አላችሁ። ደውሉ። የምትፈልገውን ገንዘብ ይሰጣል። በሰላም አንተ ሄደህ ተመልሳላል። ልጅቷን ስቃይ ውስጥ አስገብተህ አንተ በሰላም እየኖርክ ነው። ኢጋማህን አላማት ተሳክቶ እየኖርክ ነው። ኖ አትኖርም። አንተም ኢጋማ ይቀደዳል። የፊጥ ታስረ በጉልበት በገንዘብ አይደል? ከዚህ በላይ ነው እንዴ? ይሄ ፖፖፍ ዘገምተኛ። እኔ እናቴ ትሙት ኃላፊነቱን ወስዳለሁ አልኳቸው። ኃላፊነቱን ከየትም አሰባስቤ ገንዘቡን እሰጣለሁ። አየር ላይ የፊጥኝ አስራችሁ ይዛችሁ ስራ ስሩ። ሰርተ ብላ። እንደዚህ አይነት ጥብስ የሆነ ስራ ማንም አተውትም። አውቃለሁ። ነገ ካላመጡት እኔ ውሸታም ነው።
ጆከር በኮንፊደንስ ነው የምናገረው እዚህ ቁጭ ብዬ እናትህ ልብዳለ አንተ የሰውን ህይወት ያስቀጠፍክ ቆሻሻ ያንተ የሷን እድል አንተ መቅመስ አለብህ ስንት ስራ ጠሮበት የተቀመጠለበት የተቀለለ እያጣደፉ ነው የሚያመጡ ስንት መብላት መጠጣት አቅቶት ፍየል መጠበቅ ኢማራ ስራ ቁጭ ብሎ ስራ ያጣ ስንት አለ ግጥም አድርጎ ካላመጣ ነው ሸታብሪ ቤቱ እያወራ ነው እናቱን ልብዳለት አወራ ለወራ ይግም ያዙና ይዛችሁ ነው የፈለጋችሁትን ገንዘብ ይከፈላችኋል ከዛውጪ በዛ መጥቶ በዚህ ወርዶ እዛ ጋር እንትና መጥቶ ምናምን ምን ትርጉም አለው አወራን ሰለቸን እኮ አሁን ላይቭ ላይ ነው ያለው ሁለት ስልክ ያለው ሰው እስኪ ላስገባ ቆይ አንድ ሰው እስኪ አበባ ስጥ ሁለት ስልክ ያለው አሳዩኝ እዚህ ጋር ሁለት ስልክ ያለው ጭራሽ ፎክርብን 50,000 ሰው 60,000 ሰው ይዘን እየተቀመጥን ጭራሽ ይሄ መጥቶ መኩም ሆነ ሚኪም ሆነ ሴዶረባቦም እዚህ ይሄ ልጅ ላይ በዚህ 24 ሰዓት ውስጥ እዚህ ልጅ ላይ የሆነ ነገር ካልተሰራ ታውት በቃ ካቃተን ምን ትርጉም አለው ምንድነው በዩታንሳ ሄይ ምን እኔ ያሰብኩት ሰው ነው ወይስ ሌላ ሰው ነው ፎሎ ይማርልኝ ጭራሽ ይሉታ እንጂ ካምትርፍ በቃ ሌላ በእናታችሁ እንደው ተው በቃ መሆን ያለበት ነገር መሆን አለበት መታሰር ያለበት መያዝ ያለበት የፊቲ መያዝ ያለበት የፊቲ ምንድነሽ አቤት ልታሳይ እንደገባሽ እናንተ ደግሞ ጋለሞታዎች ምን አባታችሁ ነኝ በዚህ ሰዓት ምን ልታወሪ ነው እኔ ጋር ገብተሽ ሰላም ነው አማን ነው ያደም ከርጋጋሪ ያደንካለሁ ልትይ ነው ብልጥሽልኝ እዚህ የተልከሰከሳችሁ ላይቭ ላይ ቁጭ ብላችሁ ደግሞ አላችሁ ቀፋፊ ሴቶች ቀፋፊ ወይኔ ቲክቶክ ስንቱን ጀግና አረገው ስንቱን ሞዴል አረገው ስንቱን አለሌ ስንቷን እዚህ ግባ ማትባሉ በፀጉር በምን ተሸፍናችሁ መታችሁ ደግሞ ምትሉ ደግሞ ድንቁርቁር አላችሁ ደንቆሮች አላችሁ እውነት ደና ደራችሁ የምትባሉ ናችሁ እናንተ አራ ወይኔ ተሰዳደቡ አሽሙር ምናምን ተናገራላችሁ እበት ከበትም እንትን እበት እንኳን አገልግሎት እበት ወንድ ልጅ አብሯችሁ ተኝቷችሁ ፊቱን ዙሮ እንደዚህ ሰውነታችሁ ለመንካት የሚጸየፏችሁ ኩበት አላችሁ ኩበት እሱን ከተከታተሉ ለሆነ ነገር ያገለግላል አንቺ እናታችሁ ነኝና እኔ ጋር እንዳትነካኩች ጥንባታ ሙሉ ግሞች ተረጋጋ ምን አባኩንኩና ነው ተረጋጋ የምትለኝ እኔ ምን ሆንኩ ምን ሰውን አየኝ ተረጋጋ የምትለኝ እኔ እዚህ ሳህን ላፍ ይሄን ሳህን አፍ አሲዙ ይያልኩ አሲዙ የፊጥኛ አስራችሁ ይዛችሁ ነው እዚህ ገረዶች እዚህ ላላችሁ ጥንቦች አለቅሽም ነኝ ማንንም አልምርም ከዚህ በኋላ
ጅማትሽ እስከሚቆረጥ ድረስ ነው መቀጠቅጥሽ። ያላችሁ ትመጣላችሁ እንባሽን ሶፍትሽን እያልሽ ንፍጣም ይሄን ወደ ላህያ ይሄን ሰሃናፍ ውጣ አይንሽ ውጣ የታባሽ ነው ወጣ ሪፖርት ስታረጉ ወጣ ነው ያልሽኝ ውጣ ያልሽ ሪፖርት አድርጉ። አሁን ሰርች እያረጋችሁ የገጠር ልጅ እያላችሁ ሪፖርት አድርጉበት። አፍጥኑ። አካውንትን አዘጉት። በዚህ አካውንት እናንተ ፎሎ ባደረጋችሁት ነው እህታችሁ ላይ የሞት ፍርድ የፈረደባት። በህይወት እያለች መኖሯን እያወቀ አንቺ ፎሎ ባደረግሽው አንተ ፎሎ ባደረግከው እናንተ ፎሎ ባደረጋችሁት ነው ቁራጭ ቪዲዮ ሰርቶ ለህዝብ ያደረሰው። አሁን ሰርች እያረጋችሁ ሪፖርት አድርጉ። ሂዱ። ከዛ አሁንም ድጋሚ ልንገራችሁ፣ ስራ ያጣችሁ ወንድሞቼ ብዙ ተደብቃችሁ የምትሰሩ ወንጀልና የተለያየ ወንጀል ነው እንያዛል እያላችሁ ተሳቃችሁ ስራ የምትሰሩ ወንድሞቻችን ጅዳ ያላችሁ ይኸውልህ የፊት ታስራለህ፣ የሶስት ዓመት ደሞዝ ይከፈላል፣ ወደ የመን ትልካለህ። ማንም ሰው ይሄንን ልጅ አስሮ በዚህ 24 ሰዓት ይዞ ለመጣ እኛ ገንዘቡን እንከፍላለን። ለህግ መሰጠት የለበትም። ህዝብ ነው አይደል? ከህዝብ የሚያበልጥ ነገር አለ ጋይስ? ይሄ ልጅ እኮ ነው ሞታላ በዚህ አፉ የነጠላ ወስዳችሁ ድንበር ላይ ሲሚንቶ አብኩበት። ድንበር ላይ ተልኮ አፉ ላይ መሸናት አለበት። እሷ ላይ ስቃዩን እያበዟት አይደለ? በሴት ልጅ ላይ እሱም ስቃዩን መብላት አለበት። ብትገኝ ራሱ ድንበር መላክ አለበት። ይሄ መቅመስ አለበት። እዛው ቁሞ ሰራበት ቪዲዮ ላይ ቁሞ ህዝቡን ይቅርታ እርቃኑን እንደዚህ የፊት ታስሮ እየተከተከተ ይሄ ነገር ካልተደረገ ማንንም ብትጫጫ ወሬ ብቻ ነው። የፊት ግጥም ተደርጎ ታስሮ በደንብ መቀጥቀጣል። እንከፍላለን። አሲዙ ይዘና አሁን ስንት ሰው ኩንሻኩንሽና ዱላውን አደራይቶ ስንት ሰው የገጠር ልጅ ገንዘብ ነው። እናቴ ትሙት የገጠር ልጅ ዶላር ነው። አባቴ በዚህ ሰዓት አምልጥ፣ ህይወት ይቀየራል። አፍጥኑት። አሁን ስንት ሰው አዴን ወጥቷል። እናቴ እኔ አውቀዋለሁ። ሳውዲ አረቢያ ኑሮ አባቴ እንኳን እንደዚህ ተብለው በህዝብ ፊት እንኳን እንደዚህ ነገር አሁን እርስ በርሳችሁ ግን እንዳትጣሉ። መጀመሪያ ራስ በራሳችሁ ተስማሙ። ያን ፍለጋ ትወጣላችሁ፣ ታውቁታላችሁ። ግን ተስማሙ። መንገድ ላይ እንዳትጋጩ ተስማምታችሁ ያ በጥንቃቄ ፊትኛ አስራችሁ ቀስ አድርገን የመን እንልከዋል። በ24 ሰዓት ውስጥ የመን ይገባል። እጃችሁ ከገባ የመን ገባ ማለት አለቀ። ያንተ ይጋማ አፍ ላይ ያቃጥሉላል። ፊንጢጣን ገልብጠው ጥቁር ፊንጢጣን ፔስታል አቅልጠው ሲያንጠበጥቡበት እውነቱን ያወራል። ከዛ ውጭ ሌላ አትንጫጫ፣ ምንም ገዝታ አትክፈት፣ እንትና አትበል፣ አግባ ከሌ አያስፈልግም። በቤቴ በነፃነት እንደዚህ ብዬ ማወጅ አለብኝ። አለቀ። ይሄ ነው ያለው ነገር። እናንተ ደግሞ መላጣ ሴቶች አላችሁ። አንቺ ቁመቀር እናትሽ ድግስ ይዛ ለመሄድ ተስካር ይዛ ለመሄድ የምታፍርብሽ መልከጥፉ ገንገበት እበት እናትሽ አፈርት ብላ ዋጋሽን እሰጥሻለሁ እያለ አንድ ሰው ባሽሙርም በምንም ነው እንካኝ እናታችሁ ትበደ። ከዛ ውጪ ምንም ነገር የለም። በቪዲዮ ማለት ነው። ሐቁን ሁሉም ሰው ህዝብ ባለበት ይናገራሉ። ሐቁን ማለት ነው። የሆነ ነገር ቢሆን እንደዚህ የሚባል ነገር የለም። ህዝብ የያዘው ነገር ነው። ማንም ሰው ምንም ነገር ማንም አይሆንም። ይቺ ጫፊ እንደዚህ ስንጣቂ ቢኖራት ራሱ ከነሱ ቅንጭላት አንድ ህዝብ አይወርድም። ተጠያቂ ናቸው። እኔ ራሱ የሆነ ነገር ቢሆን እሰራለሁ። ፎቶአቸውን ስክሪንሾት አድርጌ ከኔ ጋር የነበሩ ስላሉ ስክሪንሾት አድርጌ አወጣለሁ። እንደዚህ ማለት ነው። ቪዲዮ እሰራለሁ። የዋሻሁት ነገር ካለ እያንዳንዱ የሚጠየቁት እኔ ጋር ያሉት ናቸው። እሰራለሁ። አሁን ነው የምሰራው።
የዋሸሁት ነገር እግዚአብሔር አንድ ነገር የለም እኔ የደበኩት ማለት ነው። አወጣለሁ ከኔ ጋር የነበሩት ሰምታችኋል። የጀቡሃ ልጅ አለ እያለ ማለት ነው። ዝም ብሎ ማለት ነው። ከየት እንደሚያመጡት ቁጥሩን አላውቅም፣ ከየት እንደሚያመጧቸው አላርለ። ስለዚህ ናናዛ ከዛ ቁጭ ብለህ ትረዳዳለህ። ደቂቃ ተሰጥቶክ ማለት ነው። እኮ ያንንም የማደርገው ከዚህ በኋላ ማለት ነው። አብረውኝ የሄዱት ጓደኞቼ ቀጥታ መጥተው በቪዲዮ ሲገቡ እኮ ያንን ሰው ከዚህ በኋላ አላምንም። ያውልክ ቆይ አዳምጥኝሽ። እንደዛ ካልክ ደግሞ አንተ ሁሉንም መንገዳችሁን የቀረጻችሁት ቪዲዮ አለ አይደለ? እሱን ቪዲዮ ናና ቪዲዮ ከፍተክ እያንዳንዱ ቪዲዮ ለህዝቡ አሳይ። ከዛ ህዝቡ እስካሁን ድረስ እያዳመኩ ነው በስነ ስርዓት ማለት ነው። ቪዲዮ ከኔ ጋር ይቻትና እሷ የሚል ቪዲዮ ራሱ አቅርበሽ ነበር አንቺ ራሱ ገባሽ አይደለ? ከኔ ጋር ሳቢያ ላይ የነበረ ቪዲዮ አቢያ የለበሰችው አይደለ? እኮ የዛ ያሁን ያ ቪዲዮ ማለት ነው ሳቢያ ላይ የተቀረጸ ቪዲዮ ነው። እሷ እንደውም አልገባም ብላ ከኔ በኩል በዚህ በኩል ያለችው ነች እንጂ በፊት ለፊት ያሉት የሌላ ሰዎች ናቸው። ገባ? የመጨረሻ መለያያችን እዛ የደላላ መለያይበት ቦታ ነው። እዛ ቦታ ላይ ማለት ነው። እዛ የሰራሁት ቪዲዮ ግን ከፊት ለፊት ያለችው ነች እያልሽ ነበር። ኦኬ ናሽ በቃ አንተ ጋር እኮ ሀቅ ከሌለ እኮ እኛ ስተተኞች ከሆነን እኮ ችግር የለም። ስለዚህ አንተና በቃ ይሄ እኮ ችግር የለም። እኔ አሁን ለምሳሌ የገጠር ልጅ ሌባ ነው ካልኩክ ኢሞሽናል ሳትሆን ኖ መሲ እኔ ሌባ አይደለሁም ሀቅ ይሄ ነው ብለን እኛን ጣለን። በቃ እኛን ነገር አልተሰማውም እኮ አንዴ ምን አሉ አንዴ መጀመሪያ ወራው ሌላ ነው አሉ። እንደዚህ በንግግር ነው እንዴ? እኔ ምን ማወራው በንግግር እንደዚህ ነው እንዴ? እየተሰደብኩ እንትን እያልኩ ነው እንዴ? ስንት ለምንድን ነው አልገባም? ማንንም አይሰድብህም። በቃ አልገባም። ጓደኞቼን ስታቀርቡ የዛኔ ይመጣሉ። ያኔ ውሸታሙ ማን ነው አይደለም የሚለው ይታያል በዚህ ፊት። አሁን እያንዳንዱ የደውሎ ያወራቸውን ያምጣቸው። ሰይድ ወረባቡ እስካሁን ድረስ ያወራቸውን ማለት ነው። እኔን ተጠያቂነት ያረጉኝ ሰዎች ያምጣቸው። መስካሪ ነን ብለው አብሬ ሄጃለሁ ያሉትን ሰዎች ያምጧቸው። አንተ እኮ ታውቃቸዋለህ ካደና አብረው አከብርሻለሁ ሰዎች መሲ አከብርሻለሁ እኮ አብረው ከሄድ በቃ ያምጧቸው። የማይሰሙ ከሆነ እንዴት ነው መረጃ የምታቀርበው? ከፈለጉ እያወረዱ ሚዩት እያደረጉ እንደዛ ከሆነ በዚህ ይምጡና እዚህ ጋር መረጃውን ሙሉ መረጃ አሳያቸው። በራስ ቤት ቪዲዮ ስራላቸው ለሰው መጀመሪያ ሪስፔክት መኖር አለበት። መረጃ ለመሰብሰብ ይምጣ። ሁሉም የዘራውን ነው የሚያጭደው እያንዳንዱ ማለት ነው። እንዴ በስልክ ደወል እያደረገ ላገናኝ አዳምጦ ይለኛል። እኔ በምን አውቄ ነው ከኔ ጋር መሄድና ለመሄዱን ሳላይ? ህዝብስ በምን ያውቃል? ህዝብም እኮ የተባለውን እኮ ነው የሚሰማው። ተሰሚነት ስላላቸው ህዝቡ እንዲህ ነው እሱ የሆነ ነገር ሲላቸው